ሰላም ሰላም እንዴት ናችሁ? በተለያየ ጊዜ ቴሌግራም ቻናላችን ላይ በጣም ብዙ የዩኒቨርሲቲ ተማሪዎች በተደጋጋሚ የጠየቁን ጥያቄ አለ። እሱን ያው በተወሰነ መረጃው ያለኝንና እንዲሁም ደግሞ አንዳንድ የግቢ እንትኖችን ጠይቄ ያገኘሁትን መረጃ አካፍላችኋለሁ በተወሰነ መልኩ። ይሄ ነገር ትንሽ ዛሬ የተወሰነች ነገር እንትላችኋለሁ። ቀጣይ ላይ ደግሞ ሌሎች ጥያቄዎችንም እንደዚሁ መልሶቻቸውንም እየጨማመርኩኝ ከግቢ አስተዳደሮች የተወሰነ ነገር ላችኋለሁ። የመጀመሪያው ጥያቄ በጣም ብዙ ከተደጋገሙ ጥያቄዎች መካከል ቀጣይ አመት ማለትም በ2013 ክላስ ሲጀመር ትምህርት ሲጀመር ሬጉላር ተማሪዎች ብቻ ናቸው ወይስ ኤክስቴንሽን እና የማታም ይጨመራሉ የሚለው ነው። ይሄ ጥያቄ ግልጽ በሆነ መልኩ ፕሮፌሰር ሂሩት ወልደማርያም ከ15 ቀን በፊት ይሄንን ጥያቄ ቃል በቃል መልሰውታል። እሳቸውን ምላሽ ነው እኔም ቃል በቃል ደግሞ እሳቸው ያሉት ቀጣይ አመት 2013 ላይ ወደ ትምህርት የሚገቡት ወይም ደግሞ ዩኒቨርሲቲ የሚጠሩት ሬጉላር ተማሪዎች ብቻ ናቸው፣ ኤክስቴንሽን እና የማታ አይጠሩም ወይም አይማሩም ብለዋል። የማታ ትምህርት ፕሮግራም አይኖርም። ምክንያቱም ማታም ለመደበኛ ተማሪዎች ስለምንጠቀምበት ከጧት እስከ ማታ ነው የሚሆነው የትምህርት ክፍለ ጊዜው። እንደ በፊቱ የቅዳሜና እሁድ የዊኬንድ ክላስስ አሁንም ለሌሎች ተማሪዎች መስጠት አንችልም። የሰመር ፕሮግራምም አይኖርም። የሰመር የመምህራን ስልጠና ፕሮግራም በየአመቱ ክረምት ላይ የሚካሄደው አይኖርም። እነዚህን ሁሉ አቁመን ጊዜውን በሙሉ ለመደበኛ ተማሪዎቻችን ነው የምንጠቀምበት። የተጀመረውን ለማካካስና የተቋረጠውን ለማጠናቀቅ። ሁለተኛ ጥያቄ ደግሞ እንደዚሁ ያው ከተደጋገሙ ጥያቄዎች መካከል ነው እንጂ በጣም ብዙ ጥያቄ አለ። ሁለተኛ ላይ ያስቀመጥኩት ደግሞ የመጀመሪያውን ሴሚስተር ያላጠናቀቅን ተማሪዎች እንዴት እንሆናለን ነው። ይሄ በተለይም አንዳንድ ችግር የነበረባቸው ዩኒቨርሲቲዎች እንደ ጂማ፣ ሀረማያ ምናምን ያሉ ዩኒቨርሲቲዎች ናቸው። ሚዛን ቴፒ ምናምን ፋይናል ኤግዛም ላይ እንትን ያሉ አሉ፣ ያቋረጡ አሉ፣ ወይም ደግሞ ኮቪድ መጥቶ በዛው ወደ ቤት የተመለሱ አሉ እና የመጀመሪያውን ሴሚስተር ያላጠናቀቅን ተማሪዎች እንዴት ልንሆን ነው? በሁለት ወር ያው አቅጣጫ አስቀምጠዋል አይደል ትምህርት ሚኒስቴር ወይም ደግሞ የከፍተኛ ትምህርት እንትን ሞሼ ማለት ነውና በሁለት ወር ውስጥ ማክሲመም በሁለት ወር ነው አንዱን ሴሚስተር እንጨርሳለን የተባለው 2013 ላይ ተማሪዎች በሚገቡበት ጊዜ እና በሁለት ወር ውስጥ እንዴት ተብሎ ነው ሁለት ሴሚስተር የሚያልቀው? ሲኦሲ ያልወሰድን ተማሪዎችስ ተብሏል። እዚህ ጋር እኔ እንትን ጠይቄም እንደተረዳሁት እንደሚመስለኝም ምንድነው 45ቱም ዩኒቨርሲቲዎች የየራሳቸው እንትን አላቸው ሞሼ ወይም ደግሞ እነ ፕሮፌሰር ሂሩት ወልደማርያም አቅጣጫ ነው የሚያስቀምጡት። ምንድነው ያው የሆነ ጀነራል ነገር ያስቀምጣሉ። ዩኒቨርሲቲዎች ደግሞ በተዋረድ በራሳቸው አሰራር እንደየተማሪዎቻቸው እንደንትናቸው ሼፕ ያደርጋሉ። ለምሳሌ አሁን ብዙ ዩኒቨርሲቲዎች አሁን እንትኖቹ ተመሳሳይ አይደለም፣ አንድ አይነት አይደለም። የተማሪው መጠን አራተኛ አመትና ከዛ በላይ ቢባል ባንድ የሚገባው ራሱ በጣም ትንሽ ነው። ስለዚህ ለሁሉም ዩኒቨርሲቲ ኮመን የሆነ አሰራር የለም እና እንደየዩኒቨርሲቲዎቹ ስለሚሆን ለምሳሌ ጅማ፣ ሀረማያ እንደዚህ ሚዛን ችግር የነበረባቸው ፈርስት ሴሚስተርን ሳትጨርሱ ወደ ቤታችሁ ሄዳችሁ ተማሪዎች ዩኒቨርሲቲዎቹ በራሳቸው አሰራር ሁለት ወር የተባለውንም ሊጨምሩትም ይችላሉ ወይም ደግሞ ሌላ እንትን ብለው ሲኦሲ ያልወሰዱትንም እንደዚሁ በተመሳሳይ ማለት ነው የራሳቸውን አሰራር ይሰራሉ። ነገር ግን ፈርስት ሴሚስተር የሚዘለን ነገር አይኖርም። አንድ ላይ እንትኑ ተጠብቆ ይኬዳል። ያው ጫናው ግን የሚበዛው በዛው በተማሪዎቹ ነው ማለት ነው እና እንደየዩኒቨርሲቲዎቹ በየራሳቸው እንትን ያስኬዱታል የሚል እምነት አለኝ። ከዩኒቨርሲቲ እንደዚህ ከተማሪ ህብረት ፕሬዝዳንቶችም ከአንዳንድ ደግሞ ማኔጅመንት አካላቶችም ጠይቄ የተረዳሁት ይሄንን ነው እና ይሄንን በዚሁ እንዘጋዋለን። ሶስተኛ ላይ ደግሞ ይጠየቁት ሲኦሲ ያልወሰዱ ተማሪዎች መሰለኝ ይሄን ጥያቄ የጠየቁኝ። ሲኦሲ አልተፈተንም ነበርና የሲኦሲ ኮርሶችን ወይም ደግሞ ሲኦሲ የምንፈተናቸውን ኮርሶች ነገረን ካሁኑ ዝግጅት ለማድረግ ነው። ይሄ ጥያቄ ጥሩ ጥያቄ ነው። ግን ሲኦሲ ኤግዛም ላይ ያው ትምህርት ሚኒስቴር ወይም ደግሞ ሞሼ የሆነ እንትን አላለም፣ ቋሚ ነገር አላስቀመጠም። ጀስት ሲኦሲ ብቻ ነው ያለው እንጂ ሲኦሲ ይሄን ኮርስ ይፈተኑ አላለም። ነገር ግን ፈርስት ሴሚስተር ላይ በተለያዩ ዩኒቨርሲቲዎች ያው ኤቲ ላይ ምን እንዳልነው የተለያዩ ዩኒቨርሲቲዎች በየራሳቸው ሙድ ሲኦሲ ፈትነዋል። ለምሳሌ እዚህ ጋር የተወሰኑትን አንድ 5 ዩኒቨርሲቲዎችን ጠቅስላችኋለሁ። እናንተ እነዛን እንትን ብላችሁ በራሳችሁ እንትን ትላላችሁ ጀጅ ታደርጋላችሁ። ለምሳሌ ደብረታቦር ዩኒቨርሲቲ
ሲኦሲ የፈተነው ለሁሉም ተማሪዎች አንድ አይነት ፈተና ነው። የፈርስት ሴሚስተር ኮርሶችን ሁሉንም ኮርሶች ነው የፈተነው። ለኢንጂነሪንግ ለመግባትም ሜዲሲን ለመግባትም ምናምን የተፈተኑት ተመሳሳይ ነገር ነው። ሐዋሳ ዩኒቨርሲቲ ደግሞ ሲኦሲ የፈተኑት እንግሊዘኛ በብዛት ግን በጣም ከባድ ጥያቄ ነበር። አስታውሳለሁ በጣም እያለቀሱ ነበር ሁላ። በጣም ብዙ ተማሪዎች ከሲኦሲው በኋላ ሻንጣቸውን ይዘው ሁሉ ወደ ቤት እንደሄዱ አስታውሳለሁ። ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ማትስ፣ ጂኦግራፊ እና ኤችፒ እነዚህ ነገሮች ሲኦሲ ላይ ፈትነዋል። ያው ፍሬሽማን ኮርሶች ላይ የሌሉ ኮርሶችንም ሁሉ ባዮሎጂ፣ ኬሚስትሪ፣ ፊዚክስ አሁን እነዚህ ጂኦግራፊ ነበር መሰለኝ እነዚህ ባዮ ኬሞና ፊዚክስ አልነበሩም። የሌሉ ኮርሶችንም ፈትነዋል ማለት ነው። የመጀመሪያውን ግን ደብረታቦርን ሳሳያችሁ ሁሉንም ፈርስት ሴሚስተር ፍሬሽማን ኮርሶች ነው የፈተኑት። ሌላው ወልቂጤ ዩኒቨርሲቲ ለሜዲሲን ተማሪዎች ያው ለሜዲሲን ተማሪዎች የፈተኑት እዚህ ጋር ከእንትኑ ጋር ከሐዋሳው ጋር ትንሽ ይመሳሰላል። እንግሊዘኛ፣ ባዮሎጂ፣ ኬሚስትሪ እና ማትማቲክስ ብቻ ነው። ኢንጂነሪንግ የፈተኑት ደግሞ እንግሊሽ፣ ማትስ እና ፊዚክስ ነው። እኔ በደረሰኝ መረጃ የዛኔ ሲኦሲ ሲፈተኑ ተማሪዎች ልክ እንደተፈተኑ አማራ ቱቶሪያል ክላስ ላይ ቴሌግራም ቻናላችን ላይ ሁሉም ፈተናውንም ያው ማውጣት የቻሉትን ማለት ነው እንደገና ደግሞ የፈተናውንም ኮንቴንቶችንም የኮርሶችንም እየላኩልኝ ስለነበረ እነዛን ነው እንትን ያልኩት ለዚህ ጥያቄ ምላሽ እየሰጡ ያለሁት። ሌላ ዲላ ዩኒቨርሲቲ ለፋርማሲ ተማሪዎቹ እንግሊዘኛ፣ ባዮሎጂ እና ኬሚስትሪ ፈትኗል። ቦንጋ ለኢንጂነሪንግ ተማሪዎቹ እንግሊዘኛ፣ ማትስ እና ፊዚክስ ፈትኗል። መቅደላ አምባ ለአይኤስ ተማሪዎቹ ወይም ደግሞ አይኤስ ለመግባት ሲኦሲ የፈተነው አይቲ ነገር ኮርስ ማለትም 9ኛ ክፍል ነው ምናምን አይቲ የሚባል ኢንፎርሜሽን ቴክኖሎጂ የሚባል ኮርስ ነበር። ያው ኮምፒውተር አንዳንድ ነገሮችን ነው ግን በጣም ቀላል ነገር ማለት ነው። እና ማትስ ሁለቱም ብቻ ነበር የፈተነው። ደብረታቦር ለሁሉም ተማሪዎቹ መጀመሪያ ተነጋግረናል መሰለኝ ፕሪኢንጂነሪንግ ኮርሶች ነው። ሌላ ጥቁር አንበሳ ያው ሜዲሲን ለመግባት እንትን ያሉትን እነሱን የ9ኛ እና የ10ኛ ክፍል ባዮሎጂ በብዛት በጣም በብዛት እንዲሁም ደግሞ ትንሽ ሂስትሪ፣ ሲቪክ ፈትነዋል ማለት ነው። እና ይሄ ጥያቄ ያው በዚሁ እንትን ይላል። ቪዲዮ እንዳይበዛባችሁ ቀጣይ ላይ ደግሞ በተደጋጋሚ የሚጠየቁ የተለያዩ ጥያቄዎች አሉ። በቀጣይ ሌላ ቪዲዮ ደግሞ እንደዚሁ ስናዘጋጅ አንድ የተወሰኑ ጥያቄዎች አሉ 5-6 ጥያቄዎች አሉ። ለነሱም ደግሞ እንደዚህ አጠር ያለ መልስ ለመስጠት እሞክራለሁ። ስለ ሪአድሚሽን እንደዚህ እንትኖች ተጠይቀናል ማለት በተለያየ ጊዜ ተጭረው ለአንድ ሴሚስተር ምናምን እንትን ያሉ ተማሪዎች ቀጣይ እንዴት ያደርጋሉ የሚለውን ነገር እንደገና ናቹራል ኮርስ ያልመረጥም ምናምን የሚል ነገር አለ። ባህር ዳር ዩኒቨርሲቲ ነኝ ዲፓርትመንት አልመረጥኩም ምን ላንብብ? እነዚህ ጥያቄዎች ሰርዲር ጂሲ ነኝ ግቢ ስንጠራ በሁለተኛው ዙር ነው ወይ የምንገባው? ኔክስት ግቢ ስንገባ ያለፈውን ሴሚስተር እና ቀጣዩን አንድ አመት ልንማር ነው ወይ? እንዲሁም ደግሞ ተመሳሳይ ጥያቄዎች አሉ። እነሱን በሌላ ቪዲዮ ለመስራት ሞክራለሁ። ዩኒቨርሲቲዎችን መቼ ይከፈታሉ የሚለውንም ቀጣይ ላይ እንነጋገራለን። ይሄንን ቪዲዮ ያው ሼር አድርጉላችሁ ለተማሪዎች ይጠቅማል ብላችሁ ካሰባችሁ። የመረጃ ምንጮቼ የሳይንስና ከፍተኛ ትምህርት ሚኒስቴር በዌብሳይቱ እንዲሁም ደግሞ በቴሌቪዥን ከሚሰጡት መግለጫ የተለያዩ ዩኒቨርሲቲዎች ኦልሞስት የሁሉም ዩኒቨርሲቲዎች የተማሪ ህብረት ፕሬዝዳንቶች ጋር ኮንታክት አለኝ። ከነሱ ጋር አንዳንድ ነገር ኢንፎርሜሽን ተለዋውጫለሁ። ከዛም ውጭ ደግሞ ያው የግቢ ማኔጅመንቶች የተወሰኑ ያው ሁሉንም ባይሆንም የግቢ ማኔጅመንቶች ጋር ተነጋግሬ ነው። የመረጃ ምንጮቼ እነዚህ ናቸው። ቀጣይም ደግሞ ከነሱ እንደዚሁ የሚጠየቁ ጥያቄዎችን መልስ ለመስጠት እሞክራለሁ። ቴንክ ዩ